ያለፉት ሼክ መሐመድ ሼክ የአባታቸውን ታሪክ ይወራል። ሼክ አሊ አደም ሙፍቲ الحበሻ ተብሎ ነው የሚገለጹት። የአባታቸውን ታሪክ ግን እሳቸው ለዓለም ሙፍቲ ሆነው ዓለም ሆነው ፈሪዱ ዐስሪሂ በዚህ ዘመን ብቸኛ ተብለው ይህን ተቀጽላ ነው ያዙት። ሼክ አልባኒ ቀድሟቸው ወደ አኺራ ሄደዋል። ትንሽም በሐዲስ ላይ ከሳቸው ጋር አብሮ ስማቸው የሚጠቀሰው ሼክ አልባኒ ናቸው። ከዚያ በላይ ደግሞ ስለ ሉጋው በነሑ ላይ የሳቸው አልፊያዎች ብዛታቸው እዚህ መድረክ ላይ አልተጠቀሰም። እኛ ከምናውቃቸው በላይ ሌሎች ያውቋቸዋል የሚባለው ቃል ምን ያህል ከባድ ቃል እንደሆነ ያው ሁላችንም ሴንስ እንድናደርገው ዛሬ እዚህ መድረክ ላይ ነው የተሰማኝ። በትውልድ ቀያቸው ላይ በሳቸው ስም ትልቅ ተቋም መሰረት ድንጋይ መጣሉ በጣም ያኮራል፣ ያስደስታል። ግን ለሼክ መሐመድ ሼክ አሊ አደም ይሄ ያንሳል። እንደ ኢትዮጵያ በርዕሰ ከተማ ላይ የኢትዮጵያን ሙስሊም በሚመጥን ልክ የእሳቸውን ክብርና ከፍታ በሚመጥን ልክ ዛሬ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሌቭልም ያሉ የተለያዩ ኃላፊዎች መካከላችን አሉ። ይሄም መልእክት በሚዲያ የሚተላለፍ ነውና ለእሳቸው የሼክ መሐመድ ሼክን ክብር በሚመጥን ልክ ለእሳቸው ምልክት የሆነ ትልቅ ተቋም በመሃል ሀገር በመሃል አዲስ አበባ ላይ ያስፈልጋል። ለዚህ ሁላችንም የበኩላችንን እንድንወጣ አደራ ለማለት እወዳለሁ። እኔም በዚህ ላይ የአቅሜን ያክል ለመሳተፍ ዛሬ መሰረት ድንጋይ ለምናስቀምጥበት ተቋምም ይሁን እንዲሁም ደግሞ እንደ ሀገር እንደ መሃል ሀገር ሁሉም ነገር ዛሬ ላይ በታዳጊ ሀገር ውስጥ እንደመኖራችን አዲስ አበባ ላይ መሰረት ያደረገ ነውና በመሃል ሀገርም ያስፈልጋል። ለዚህ ሁላችንም ኃላፊነት መውሰድ ይጠበቅብናል የሚለውን በጣም ለማጠናከርና አጽንኦት ለመስጠት እወዳለሁ። ወሰላሙ አለይኩም ወራህመቱ